ክብር ለጌታ ለኢየሱስ ክርስቶስ ብቻ ይሁንለት። የጌታ ሰላምና ጸጋ ይብዛላችሁ። የአባቴ ብሩካን የተወደዳችሁ ቅዱሳን በሙሉ ይህን ቪዲዮ የደረሳችሁና የተመለከታችሁ በሙሉ ሰላምና ጸጋ ብዝት ይበልላችሁ። የአምላካችን ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ዛሬ የተወደደ የእግዚአብሔርን ቃል ይዤላችሁ ወደ እናንተ መጥቻለሁና በትዕግስትና በተረጋጋ የጌታን ቃል እንድትሰሙ እንድታዳምጡ ከወዲሁ ጋብዛችኋለሁ። ቢበዛ የተወሰነ 5 ደቂቃ ብወስድባችሁ ነው። ያንም ያህል ላልወስድባችሁ ይችላል። ስለዚህ ተረጋግታችሁ የእግዚአብሔርን ቃል እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። ፎሎ እያደረጋችሁ ሼር እያደረጋችሁ ለብዙዎች ሼር እያደረጋችሁ ይህን ቃል እንድትሰሙኝ በጌታ ፍቅር ኮፒ ሊንክ እያደረጋችሁ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። ተባረኩ። የእግዚአብሔር ቃል ዛሬ የማንብላችሁ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 ጀምሮ ያለውን ክፍል አነብላችኋለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ሁልጊዜ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይለናል። ክብር ለኢየሱስ ይሁን። ከዛ ካነበብኩበት ከፍ ብሎ ሳነበው ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ ይለናል። መልካሙን ለማድረግ ምን በሉ? ትጉ ይለናል። መልካሙን ለማድረግ ምንድነው መልካም? የእግዚአብሔር የሆነው መልካሙን ለማድረግ ምን በሉ? ትጉ ይለናል። እና ክብር ለኢየሱስ ይሁን። በዚህ አሁን ባነበብኩበት ክፍል ላይ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለውን ክፍል ነው ያነበብኩላችሁ። ይሄ ክፍል 3 ዋና ነገር ይዟል። 3 ዋና ነገር አንድ አማኝ ሊያደርገው የሚገባው ነገር የእግዚአብሔር ፈቃድ ወደ አንድ አማኝ ወይም ደግሞ ወደ አንድ ሰው የመጣው 3 ነገሮች እዚህ ጋር በደንብ ይናገራል። ምን ይላል? የእግዚአብሔር ፈቃድ ምንድነው የሚል ነው ዋናው ርዕሱ። የእግዚአብሔር ፈቃድ በዚህ ክፍል ላይ የእግዚአብሔር ፈቃድ ወደ አንቺ፣ ወደ እኔ፣ ወደ እያንዳንዳችን የመጣው ምንድነው? በክርስቶስ ኢየሱስ የእግዚአብሔር ፈቃድ ምንድነው? ወደ እኔ የመጣው ወደ እኔ የተባለው አንደኛ ሁልጊዜ ደስ ይበላችሁ ይለናል። ሁልጊዜ ምን ይበላችሁ? ደስ ይበላችሁ። ሃሌሉያ። ሁልጊዜ ደስ ሊለን የምንችለው በማን ነው ካላችሁን ደግሞ በክርስቶስ ኢየሱስ ነው። ይህ የእግዚአብሔር ፈቃድ ነው። በክርስቶስ ኢየሱስ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እኛ የእግዚአብሔር ደስታ መጥቷል። ሁልጊዜ ደስ የምንሰኝበት የእግዚአብሔር ደስታ ነው። ሁልጊዜ ደስ ይበላችሁ። በገንዘብ አላለም፣ በእውቀት አይደለም፣ በደረስንበት ነገር አይደለም፣ ባገኘን በክርስቶስ ኢየሱስ ምን ሁልጊዜ ደስ ሊለን ይገባል። ሐዋርያው ጳውሎስ ሲናገር ሁልጊዜ ደስ ይበላችሁ፣ ደግሜ እላችኋለሁ በጌታ ደስ ይበላችሁ፣ በጌታ ደስ ይበላችሁ። ሁልጊዜ ነው የሚለው። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ሁለተኛው ደግሞ ሳታቋርጡ ጸልዩ የሚል ነው። ሳታቋርጡ ምን በሉ? ጸልዩ። አየ ሁልጊዜም ሳናቋርጥ ልንጸልይ፣ ወደ እግዚአብሔር ልንጮህ፣ ሁልጊዜም ከእግዚአብሔር ጋር ህብረት ልናደርግ ያስፈልገናል። ሁልጊዜም ከእግዚአብሔር ሳናቋርጥ ህብረት በምናደርግበት ልክ ሁሉ የእግዚአብሔር ኃይል መሞላት ትችላለህ። ሳናቋርጥ ከእግዚአብሔር ጋር በጸሎት ህብረት በምናደርግበት ሰዓት ላይ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ታላቅነት በእያንዳንዳችን ላይ ይገለጣል። በህይወታችን ላይ ይገለጣል። ክብር ለኢየሱስ ይሁንለት።
ሌላኛው የእግዚአብሔር ፈቃድ ምንድነው ካላችሁኝ ደግሞ በሁሉ አመስግኑ ይላል። በሁሉ ምን በሉ? አመስግኑ። በሁሉ አመስግኑ። በሁሉ ማለት በመውደቅም በመነሳት በመጠላትም በመወደድም በመገፋትም እንደገናም ደግሞ ሰዎችም ሲቀርቡ ምን በል? በሁሉ ምን በል? አመስግን። በሁሉም አመስግን። በሁሉም አመስጋኝ መሆን። የሚገርማችሁ ነገር ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ አንቺ ነው፣ ወደ አንተ ነው፣ ወደ እያንዳንዳችን ነው። ይህ የእግዚአብሔር ፈቃድ እነዚህ ሶስት ነገሮች በተለይ ለአማኝ ዋና መሪ ናቸው። እነዚህ ሶስት ነገሮች በህይወት ላይ የምታደርግ ከሆነ፣ በህይወቴ ላይ የማደርግ ከሆነ፣ በህይወታችሁ ላይ የምታደርጉ ከሆነ፣ በህይወትሽ ላይ የምታደርጊ ከሆነ፣ በእያንዳንዱም እንቅስቃሴ ላይ በትዳር ሊሆን ይችላል፣ የብቻ ሊሆን ይችላል፣ በስራ ቦታ ላይ ሊሆን ይችላል፣ ሁልጊዜ በጌታ ደስ የሚልህ ከሆነ፣ ሁልጊዜ በጌታ ደስ የሚልሽ ከሆነ፣ ሁልጊዜ ደግሞ ሳታቋርጭ የምትጸልይ ከሆነ፣ በሁሉም ደግሞ ምናመሰግን ከሆነ ይህ የእግዚአብሔር ፈቃድ በህይወታችሁ ላይ ሲከናወን ማንም አያቆማችሁ፣ ማንም አያቆምሽ፣ ማንም አያቆምም፣ ማንም ሊያቆማችሁ አይችልም። ክብር ለኢየሱስ ይሁን። ስለዚህ ይህ አለ መጨረሻ ላይ ሲናገር ምንድነው? ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና፣ ወደ አንተ፣ ወደ አንቺ፣ ወደ እኔ አጠቃላይ ይህን ስናደርግ ህይወታችን ሰላም ያገኛል። የአንዳንዱ ነገር እረፍትን ያገኛል። ስለዚህ ይህንን ተጠቀሙበት። እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ይሄ ቪዲዮ የደረሳችሁ በሙሉ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ተባረኩ። ወዳችኋለሁ። ጋድ ብለስ ዩ።